አይ ግን ዘመን ይቀየራል ጋይስ ትዝ ይላችኋል ቱና ያኔ እኔ አላፈምስሽም ትል ነበር ትዝ ይላችኋል ስምሽን አልጠራም ትል ነበር ትዝ ይላችኋል የኔዎቹ አላፈምስም አንቺ ፈሳም ነፍጣም እያልኩ እኔ ደግሞ ትዝ ይላችኋል አሁን የድሮ ቪዲዮ አምጥታ ቁጭ ብላ ሪአክሽን ታደርግበታለች ወደቀች ነው የሚባለው ጋይስ እራቲት የድሮ አሁንም አልተሽ አይደል እንደዚህ ነው እንደዛ አሁን በሷ ቤት እኮ እያቀሳሰረችና ስስ ብልቴን አግኝታ በስንደዶ እየተቀጠቀች ነው ጥቅጥቅ እያደረገች በሰሰት የለም ይሄ አይና አላወጣ ያለ የስደተኛ እንጀራ መሰልቋት እንዴት እንደምታስቀኝ የሚገርማች ሙስቃው ለምንድን ነው ታውቃለች እኛን ጠራም ስትል ነበር አሁንስ እኔን የማልጠራት ጋይስ በጎድ ተኝች እዚህ ኩላሊቴ ምን ነው ጎድኔን አሳመንኩት ስስቅ ማለት ነው አሁን እኛ ስም አንጠራም አባ ያ እኛ ጅንኑ ክብር የሰጠን ሰዎች ነን ራይት ያ እንዴ ስንት ኢንቨስት የተደረገብን ሰዎች ነን ለመማር ታስፈልጋላችሁ እናንተ ብትማሩ ኢንቨስት ቢደረግባችሁ አዋጪ ጭንቅላት ነው ያላችሁ ተብለን ነው እንጂ የተናቀን ጭንቅላት አይደለም እና እኛ ፕራይሳችንን አላወቅንም ቁጭ ብሎ የሚሰማ ሰው ደግሞ ይሰማል አይደል አድማጭ አይ መሬት ያለ ሰው ይባላል አይደል እና መሬት ያለ ሰው እኛ አፋችንን ስለምንከፍት አይታወቃል ቁጭ ብሎ የሚሰማ ሰው ደግሞ ያያል አይደል እና እንደዚህ አይነት ትዝብትና ቁጭት ለኛ ካላቸው why not እንዴትኛ ከድዳም ፋሚሊ ጋር እናወራለን ጋይስ حرام عليكم ያ ድሮ ብታዩ ኖሮ እንደዚህ እንትናን ታጣላና ከዛ በኋላ እንትና ወደ ጸጀዋረ ወደ ላይ ታረገውና እኔ ወደ ታች አርጋ እንደዚህ ነው ስሞታ እንደዚህ ነው እኔ ደግሞ ሻምፓኝ የከፈትኩት ለወያኔ ነው እንጂ ለአማራ አይደለም እውነት እኛ እናውቅማ አሁን ግን ጋይስ አንድ ነገር ልጠይቃችሁ እንደውም ቱና ማለት ነው የደብረ ጽዮንና የዶክተር አብይ ጦርነት ጊዜ ጦርነቱን ስትደግፍ አልነበረም እንዴ ዶክተር አብይን ተቋም ያልነበረች ትዝ ይላችኋል እንኳን እኔ ከተትኳቸው ልትል አይደለም ትዝ ይላችሁ ጋይስ የኛ ልጆች እንደውም ያኔ ፌስቡክ ዩቲዩብ የተዘጋባት ሰሞን ስለነበረ ፌስቡክ ላይ ነበርች የከተመችው ትዝ ይላችኋል ፌስቡክ ላይ ከተማ እንደውም እህላችሁን እንዳሰጡ ያለች አድማ ታረግ ነበር እንደዚህ ወለጋ ልጆች ምናምን ገብታችኋል እሱም ብቻ አንሱልን ይያለች ከነ እንትኖች ጋር ነበረች አይደል ያ አሁን ግን እኔኛ ያባረርኳችሁ ትላለች እሺ ያ እከካ ታሪክን የዋሊት እኔ ጎርጉሬ ቦርቡሬ አምጥቼ ሁሉንም በአዲስ አስታውሻችሁ ከዛ በኋላ ይለፍላችሁ ብዬ ትቻችሁ ነው የምሄደው እግዚአብሔር እስቲ በኔ ምክንያት ነርቭ ነቅ ያለው ያልክ ሰው ነርቭ ሲመለስ አይሃል ባንቺ ምክንያት ነው ደሃ የሆነው ሚዲያ የተበላሽ ያል ካፕታም ስትሆን ማየት ፈልጋል እንዴ አብይን አልፋ ዝናሽን እንዴት ያን ሰሞን ጦርነቱ ተጀምሮ እስከሚያልቅስ ተቃዋሚ ነበረች ትዝ ይላችኋል ምክንያቱም ከኔ ተቃራኒ መሆን ትፈልጋለች እንደገና ደግሞ ሰብለ ካናዳ ትዝ ትላችኋለች አዲስ ወረት ላይ ፍቅር ላይ ነበሩ የሄለን ዩቲዩብ ለማዘጋት አብረው አድማ ሲመቱ ነበር እናውቃለን እኮ ምን እንደተፈጠረ ሁላን ኮን እናውቃለን ግን ዞረን እዛው እንደርስባቸዋል እናንተ ሁሉ ነገራችሁ እዛው ጋር ቁጭ ብሎ እንኳን እኔ ዞሬ እዛው ደርስባቸዋለሁ ይሄ ችግር ትቻችሁ ነው የሚሄዱ ኦዲየንስ ደግሞ ያን ነገር ከልክሎኛ ያውቅ ትዝ ይላችኋል ጋይስ እነሱ አዘጋን ሲሉ ያዘጉብኝ ሰዎች እዛው ጋር ነው ዩቲዩባቸው ያለው
ግን ስንመጣ አልፈናቸው ነው የምንሄደው። ትዝ ይላችኋል። ለዛ ነበር ምንም የማይመስለኝ። ትዝ ይላችኋል። ዛበሻ ስዩም ተሾመ የኔ እኩል ነበር የሚዘጋብን። በአንድ ቀን በአንድ ሰከንድ ነበር ድርግም የሚደረግብን። እንደውም እኔ የነ ዛበሻና ስዩሜ ሲዘጋ መጽናናት እንደዚሁ ነው የተጽናናት። ልክ አሁን ጅንኑ እንትን እንዳለ እንደዚህ ሲያደርግ ደስ አላለኝም። የሆነ ደስም የመገረምም እንደገና ደግሞ እንዴ ይሄን ያህል ደረጃ ምናምን ነገር አለ ያልኩት። ያኔ እነዛ ሀበሻ እንግዲህ ትልቅ ሚዲያ ነበር በዛ ጊዜ። ዛ ሀበሻ አሁን እንደዚህ 10 እየዘጉበት ነው እንጂ እና ስዩም ተሾም አስባችሁታል? በእንትና ደረጃ ነበር አይደል? መጀመሪያ ማን ነበር? በማሰር ነበር የሚሰራው። ከነሱ ጋር ሲዘጋ ከነሱ ጋር መዘጋቱ የበለጠ አጽናኝ ትዝ ይላችኋል እንዴ? ከነሱ ጋር ከሆነማ ምናምን ብለን በአዲስ ከፍተን ቁጭ ብለን ማውራት ጀመር። የነ ስዩሜና የነ ዛበሻ አሁንም እንደቀጠለበት ነው። አይ ቲንክ የእውነት እንደቀጠለበት በጣም ሁሌ ነው የሚዘጉበት እንዳለ። በሱ ስም በጣም ብዙ ፌስቡኮች ወጡ። እነማን እንደሆኑ ማውቅ ነበር፣ ነግሬውም ነበር። ላይቭ ላይ ሰምቶኝ አልሰማኝ አላውቅም። ዛበሻ ይሄ አንዳንድ ፖስት የምታዩት እሱ አይደለም እንትና ነው ብዬ በግልጽ ነግሬያችሁ ነበር ያኔ። ትዝ ይላችኋል? ያ እሱ አልነበረም በሱ ስም። ለምን እሱ 10 ስለሚዘጋበት በስሜ ይነግዳሉ ብሎ መብቱን ማስከበር አይችልም። እንደዚህ አይነት ሁኔታ ላይ ሲሆን ዩቲዩብ ላይ ያንን ስለሚያውቁ ልክ ዛሬ ሲዘጋበት ዛሬ ከፍትና ዛሬ ጫነውን ቪዲዮ ዛሬውኑ ይለቁበታል። ለምን ኮፒራይቱን እንኳን መብቱን ማስከበር አይችልም። ለራሱ ተደብቆ ነው የሚሰራው። ለራሱ ስሙን ቀይሮ ስለሆነ መብት የለውም መከራከር። ያንን ተገና አድርገው በጣም ነው የሚጫወቱበት ዛበሻ ላይ። አሁን ግን አይ ዶንት ኖ እንዴት ነው እንደዛው ነው ወይስ እንዴት ነው አይገባኝ። ለምን ድሮ ዜና ከሱ ላይ ሪአክሽን አደረግበት አልነበረም? አሁን ግን አላየውም። 10 ጊዜ ነው የሚዘጋጋበት። የታለች ውጪ ከዚህ እከካም ንፍጣ ወይሃና ምን ብላ ትጽፋለች? ጂጂ ፖለቲካ ላይ ችካትልም ዘናጥናት ትላለች። ችካትልም ደም ከመርጨትና በቦታው ተገኝቶ እንዴት በዚህ ምድር ላይ እንደዚህ አይነት ቋንቋ ታወራለህ ብሎ አንድ በባዶ እግሩ መሄዶን ሽማግሌ ከማሸማቀቅና ከዛ በኋላ ከካሜራ ጀርባ ራሱ ምን እንዳረገችው ራሱ አናውቅ። ከዚህ የበለጠ ማክረ እኔ እኮ ከማጋ ምን እያረኩ እንደሆነ እኮ አላውቅም ጋይስ። ሺት